ሰላም ሆዳችሁ ሁል ጊዜ ይነፋል? ምግብ ከበላችሁ በኋላስ ሆዳችሁ አካባቢ ከፍተኛ የክብደት ስሜትና መወጠር ይሰማችኋል? ወይስ ጣፋጭ ነገር ወይም ከባድ ምግብ በበላችሁ ቁጥር ወዲያውኑ አቅም አጥታችሁ እንቅልፍ ይላችኋል? ሽንት ቤት ገብታችሁ ለመገላገል ስንት ጊዜ ስቃይና ትግል ሆኖባችኋል? አብዛኞቻችን ይህንን ስሜት እንደ ቀላል የሆድ ድርቀት ወይም የበላሁት ምግብ አልተስማማኝም ብለን በቸልታ እናልፈዋለን። ነገር ግን ይህ ዝም ብሎ የሚያልፍ የዕለታዊ ምግብ አለመስማማት ጉዳይ አይደለም፣ የሰውነታችሁ አደገኛ የውስጥ ማስጠንቀቂያ ደወል እንጂ። ይህንን ምልክት ችላ ማለት ቀስ በቀስ የሰውነታችሁን ስኳር የመቆጣጠር አቅም በማዳከም ወደማይቀለበስ የደም ስኳር በሽታ፣ ለልብ ህመምና አልፎ ተርፎም ለከፍተኛ የአንጀት ካንሰር በፍጥነት ሊያጋልጣችሁ ይችላል። በዛሬው ቪዲዮ በጥቂት ቀናት ውስጥ ብቻ የሆዳችሁን ጤና ሙሉ በሙሉ የሚያስተካክለውን የሆድ መነፋትንና ድርቀትን የሚያጠፋውን እንዲሁም ደግሞ የደማችሁን ስኳር መጠን በቀላሉና በተፈጥሯዊ መንገድ በቁጥጥር ስር ለማዋል የሚረዳውን የፋይበር ሚስጥር አሳያችኋለሁ። በተለይም በቪዲዮ መጨረሻ ላይ ደረጃ በደረጃ የማካፈላችሁ የዛሬው ቁጥር 1 መፍትሄ እያንዳንዳችሁ ማድ ቤት ውስጥ የምታገኙት ዋጋው እጅግ ርካሽ የሆነ ነገር ግን ትክክለኛ አጠቃቀሙን ባለማወቃችሁ ብቻ በየቀኑ በከንቱ የምትጥሉት አስገራሚ የተፈጥሮ መድኃኒት ነው። እመኑኝ፣ ይህንን ስትሰሙ እጅግ በጣም ትቆጫላችሁ። ዛሬውንም እንደምትጀምሩት እርግጠኛ ነኝ። ወደ ዋናዎቹ መፍትሄዎች ከመሄዳችን በፊት ይህ የሆድ ዕቃ መረበሽና የስኳር መዛባት ችግር በሰውነታችን ውስጥ በትክክል እንዴት እንደሚፈጠርና ፋይበርስ ለዚህ መፍትሄ የሚሆነው እንዴት እንደሆነ እስኪ ወደ ሰውነታችን ውስጥ ገብተን የችግሩን ስር መሰረት በአጭሩ እንመልከት። ወደ ውስብስብ የሴል ባዮሎጂና የሕክምና ቋንቋ ሳንገባ ይህንን የሆድ ህመምና የፋይበር አስገራሚ ስራ ለመረዳት የሰውነታችንን የምግብ መፈጨት ስርዓት ልክ እንደ ቤታችን የውሃ ቧንቧ መስመር አድርጋችሁ አስቡት። ያ ሁሉ ሆድ መነፋትና ስቃይ ከየት ይመጣል? ፋይበር የሌለው እንደ ነጭ ዳቦ፣ ነጭ ፓስታ ወይም ደግሞ ሩዝ የመሳሰሉትን ስንበላ ምግብ በአንጀታችን ውስጥ በዝግታ ይጓዛል፣ አልፎ ተርፎም ይጣበቃል። በዚህ ጊዜ በአንጀታችን ውስጥ ያሉ መጥፎ ባክቴሪያዎች ይህንን የተጣበቀ ምግብ ሲመገቡት መጥፎ ጋዝ ያመነጫሉ። ይህ የታፈነ ጋዝ ነው አንጀታችንን ወጥሮ ያንን አስቀያሚ የሆድ መነፋትና ህመም የሚያመጣው። ነገር ግን ፋይበር በሰውነታችን ውስጥ ገብቶ ሁለት ትላልቅና ወሳኝ ስራዎችን ያከናውናል። አንደኛው የማይሟሟ ፋይበር ነው። ይህ ልክ እንደ ጠንካራ የቤት መጥረጊያ ያገለግላል። መጥረጊያ የሌለው ቤት እንደሚቆሽሽ ሁሉ አንጀታችንም ይዘጋል። ፋይበር ግን ይህንን የተጣበቀ ቆሻሻ እያጸዳና እየጠረገ ወደ ውጭ በማውጣት አንጀታችንን ነፃ ያደርገዋል። በተጨማሪም ውሃን አምቆ በመያዝ የሆድ ድርቀትን ታሪክ ያደርገዋል። ሁለተኛው የሚሟሟ ፋይበር ነው። ይህ ደግሞ ልክ እናቶቻችን እንደሚጠቀሙበት ባህላዊ ወንፊት ወይም ደግሞ ማጥለያ ሆኖ ይሰራል። ነጭ ሩዝ ወይም ደግሞ ጣፋጭ ነገሮችን ስንበላ ስኳር እንደ ጎርፍ በቀጥታ ወደ ደማችን ይገባና የደም ስኳራችንን በድንገት ያንረዋል። ለዚህ ነው ከምግብ በኋላ ወዲያውኑ እንቅልፍ የሚለን። ነገር ግን በፋይበር የበለጸገ ምግብ ስንመገብ ይህ የተፈጥሮ ወንፊት ስኳሩን ይዞ ቀስ በቀስ ጠብታ በጠብታ ወደ ደማችን እንዲገባ ያደርገዋል። ይህ ማለት ቀኑን ሙሉ የማያቋርጥ ጉልበት ይኖራል ማለት ነው። ብዙዎቻችን ታዲያ ይህንን ድንቅ የተፈጥሮ ስጦታ ከየት እናገኘዋለን ብለን እናስባለን። ነገር ግን እዚሁ ማዕድ ቤታችን ሞልቷል። ከነጭ ጤፍ ይልቅ ጥቁር ወይም ደግሞ ሰርገኛ ጤፍ ብንመገብ ጠንካራ አጃ፣ ተልባ፣ ባቄላ፣ አተር፣ ምስርና እንደ ጎመን ያሉ የሀገራችን አረንጓዴ ቅጠላቅጠሎች የፋይበር ማዕድን ናቸው። አሁን ወደ ዋናዎቹ የፋይበር የጤና ጠቀሜታዎች ከመግባታችን በፊት ቪዲዮውን ለሰከንድ ቆም አድርጉትና ከዚህ በፊት ምግብ በበላችሁ ቁጥር የሆድ መነፋት ወይም ደግሞ ድርቀት አጋጥሟችሁ ያውቃል? እንግዲያውስ አሁን የምትገኙበትን አካባቢና ይሰማችሁ የነበረውን ስሜት ኮሜንት ላይ ጻፉልኝ። ወደ ዋናዎቹ ጠቀሜታዎች ከመሄዳችን በፊት ግን አብዛኞቻችን በቤታችንና በካፌዎች የምንሰራውን አንድ አደገኛ ስህተት ላርምላችሁ። ብዙ ሰዎች ካፌ ገብተው የፍራፍሬ ጭማቂ፣ አቮካዶ፣ ማንጎ ወይም ደግሞ የፍራፍሬ ስፕሪስ ሲጠጡ ለጤናቸው ትልቁን እንክብካቤ እንዳደረጉ ይሰማቸዋል። ነገር ግን ይህ ፈጽሞ የተሳሳተ ነው። ከጥቅሙ ይልቅስ ጉዳቱ ያመዝናል። ለምን እንደሆነ ላስረዳችሁ። አንድም ፍራፍሬ በማሽን ወይም ደግሞ በብሌንደር በምንፈጭበት ጊዜ ፈጣሪ በውስጡ ያስቀመጠውን ያንን ድንቅ የተፈጥሮ ወንፊት ወይም ደግሞ ፋይበር ሙሉ በሙሉ እንበጣጥሰዋለን።
ፋይበሩ ሲጠፋ የጭማቂው ምንም አይነት መከላከያ የሌለው ንጹህ የስኳር ቦምብ ይሆንና ወደ ሆዳችን ሲገባ እንደ ጎርፍ ወደ ደማችን በቀጥታ እንዲቀላቀል ያደርገዋል። ስለዚህ ፍራፍሬን በጥርሳችን እያኘክን በፋይበር ታጅቦ መመገብ ይመከራል። አሁን ፋይበር በሰውነታችን ውስጥ የሚያመጣቸውንና ሕይወታችንን የሚቀይሩትን 5 አስገራሚ የጤና ጠቀሜታዎችን በደረጃ እናያለን። አምስተኛ፣ መጥፎ ኮሌስትሮልን ያጥባል። ልክ በቅባት የቆሸሸ ዕቃን በሙቅ ውሃና በሳሙና ስናጥበው ቅባቱ ተነስቶ ንጹህ እንደሚሆነው ሁሉ የሚሟሟ ፋይበር ስራው እንደዛ ነው። በደማችን ውስጥ ተከማችቶ ለደም ግፊት፣ ለስትሮክና ለድንገተኛ የልብ ድካም የሚያጋልጠንን መጥፎ ኮሌስትሮል ፋይበሩ ልክ እንደ ስፖንጅ በመጠቀም አቅፎ ይይዘዋል። ከዚህም ወደ ደማችን እንዳይገባ ከልክሎ በሰገራ በኩል አድርጎ ያስወግደዋል። ፋይበር የልባችንና የደም ቧንቧችን ታማኝ ጠባቂ ዘብ ነው። በቀን በቂ ፋይበር መብላት ውድ ከሆነ የኮሌስትሮል መድኃኒት ጋር የሚስተካከል የተፈጥሮ መድኃኒት እንደሆነ ልታውቁ ይገባል። አራተኛ፣ ክብደትን በቀላሉና በዘላቂነት ለመቀነስ ይረዳል። ዛሬ ክብደት ለመቀነስ በየጅም ቤቱና ለተለያዩ ውድ መድኃኒቶች ስንት እንከፍላለን? ሚስጥሩ ግን እዚሁ ማዕድ ቤታችን አለ። ነጭ ዳቦን ወይም ደግሞ ነጭ ዱቄትን ትተን በጥቁር ጤፍ ወይም ደግሞ በጠንካራ አጃ የተዘጋጀ ምግብ ስንመገብ በውስጡ ያለው ፋይበር ሆዳችን ውስጥ ሲገባ ውሃ በመምጠጥ ይነፋል። በዚህ ጊዜ በሆዳችን ግድግዳ ላይ ያሉት ነርቮች ሆድ ሞልቷል የሚል ምልክት ወደ አንጎላችን ይልካሉ። ይህ ሲሆን ያ የረሃብ ስሜት፣ ጣፋጭ ነገር የመመገብና በስኳር የተሞላ ቡና የመጠጣት አባዜ ሙሉ በሙሉ ይገታል። ሆዳችን ሳይጨናነቅና ጉልበታችን ሳይቀንስ ክብደታችንን በጤናማ መንገድ እንቀንሳለን ማለት ነው። ፋይበር የተፈጥሮ የክብደት መቆጣጠሪያ እንደሆነ በትክክል ልታውቁ ይገባል። ሶስተኛ፣ የትልቁ አንጀት ካንሰርን መከላከል ነው። በሀገራችን በአሁኑ ወቅት የትልቅ አንጀት ካንሰር ምን ያህል እየተስፋፋና ወገኖቻችን እያጠቃ እንደሆነ ሰምታችሁ ይሆናል። ለዚህ ዋናው ምክንያት ከፋይበር ነፃ የሆኑና በፋብሪካ የተቀነባበሩ ምግቦችን እንደ ነጭ መኮረኒ፣ ፓስታ ያሉትን ማብዛታችን ነው። የሆድ ድርቀት ሲኖር ሰገራና መርዛማ ቆሻሻዎችን በአንጀታችን ውስጥ ለ3 እና ለ4 ቀናት ይቆያሉ። ይህ መርዝ የአንጀታችንን ስስ ግድግዳ በማቃጠል ለካንሰር ሴሎች መፈጠር ምቹ ሁኔታ ይፈጥራል። የማይሟሟ ፋይበር ግን አንጀታችንን እንደ መጥረጊያ እያጸዳ እነዚህም መርዛማ ቆሻሻዎች በአንጀታችን ግድግዳ ላይ እንዳይቆዩ በፍጥነት ጠራርጎ ያስወግዳል። የአንጀታችንን እንቅስቃሴ መደበኛና ፈጣን በማድረግ እዚህ አደገኛ በሽታ ይታደገናል ማለት ነው። ሁለተኛው የደም ስኳርን ወይም ደግሞ ዲያቤትስን መቆጣጠር መቻሉ ነው። የስኳር በሽታ ላለባችሁ ወይም በቤተሰብ ታሪክ ምክንያት በሽታው እንዳይጋባባችሁ ለምትሰጉ ሰዎች ፋይበር ማለት ቃል በቃል ሕይወት አዳኝ ኃይል ማለት ነው። ፋይበር እንደ ጥብቅ ወንፊት በመሆን ከምንበላው ምግብ ውስጥ ያለውን ስኳር በአንዴ ዱብ ብሎ ደማችን እንዳያጥለቀልቅ ይከላከላል። ስኳር ቀስ በቀስ ጠብ በጠብታ ወደ ደማችን እንዲገባ ያደርጋል። ይህ ማለት ከምግብ በኋላ የሚከሰተውን አደገኛ የስኳር መመናመን ያስቀራል። የቆሽታችንን የድካም ጫናና መዛባት ይቀንሳል። እንዲሁም የሰውነታችንን ኢንሱሊን አሰራር በከፍተኛ ሁኔታ ያሻሽላል። ምግብን በበላን ቁጥር እንቅልፍ የሚለን ስኳራችን በአንዴ ስለሚንር ነው። ፋይበር ይህንን በማስተካከል ቀኑን ሙሉ የተረጋጋ ጉልበትና ንቃት እንድናገኝ ያደርገናል። አሁን ሁላችሁም በጉጉት ወደምትጠብቁትና አንደኛ ላይ ወደ አስቀመጥነው ሚስጥር ደርሰናል። ይህም ሚስጥራዊው የቤት ውስጥ ተፈጥሯዊ መድኃኒት ተልባ ነው። በቪዲዮ መጀመሪያ ላይ ቃል እንደገባውላችሁ የሆድ መነፋትን የሚያጠፋው የደም ስኳራችንን የሚያስተካክለውና እያንዳንዳችን ቤት ውስጥ በረከሰ ዋጋ የሚገኘው ቁጥር 1 ሚስጥር ይሄውላችሁ የተልባ ፍሬ። ነገር ግን አብዛኞቻችን ይህንን ድንቅ የተፈጥሮ መድኃኒት የምንጠቀመው በተሳሳተ መንገድ ነው። ተልባን በእሳት በደንብ ስናምሰው ወይም ደግሞ ስናሳርረው በውስጡ ያሉትን እጅግ ጠቃሚ የሆኑ የልብ ጓደኛ የሆኑትን የኦሜጋ 3 ቅባቶችና ምርጥ የፋይበር ንጥረ ነገሮችን በእሳት እናቃጥላቸዋለን። ተልባም ይዘቱን ያጣል። ትክክለኛውና ፈዋሹ አጠቃቀም ሚስጥር ምንድን ነው? ተልባን በትንሹና ቀለል አድርጎ ብቻ ማመስ ወይም በጥሬው በደንብ አጥቦ ማዘጋጀት፣ ከዚያም በደንብ መፍጨት። ጠዋት በባዶ ሆድ 1 የሾርባ ማንኪያ የተፈጨ ተልባ በ1 ብርጭቆ ለብ ባለ ውሃ ቀላቅሎ ከ5 እስከ 10 ደቂቃ ማቆየት። በዚህ ጊዜ ተልባው ውሃውን መጥቶ ልክ እንደ ሙጫ ወይም ደግሞ ጄል ይሆናል። ያ ነው እውነተኛው መድኃኒት። ይህ ጄል የቆሰለ አንጀትን ያረሳል፣ ያክማል፣ ስኳርን ይቆጣጠራል፣ አንጀትንም እንደ ቧንቧ ውሃ ጠራርጎ ያጸዳል። ይህንን የተልባ ውህድ በየቀኑ ጠዋት በባዶ ሆድ መጠጣት የ17 ቀን የጤና ትንሣኤ ነው። ከሆድ መነፋት ነፃ የሆነ ስኳር የተስተካከለ እንዲሁም ደግሞ አዲስ ጉልበት ያለው ህይወት ለመጀመር ዛሬውኑ ሞክሩት። በአጠቃላይ ፋይበር ማለት የሆዳችን ታማኝ መጥረጊያና የደም ስኳራችን ብልህ ወንፊት ነው።
ከዛሬ ጀምሮ ከነጭ ዱቄትና ነጭ ዳቦ ራሳችሁን አርቃችሁ ምግባችሁን በጥቁር ጤፍ፣ በጎመን፣ በአጃና በተለያዩ ጥራጥሬዎች አበልጽጉ። ፋይበር ስትበሉ ሁል ጊዜ በቂ ውሃ መጠጣትንም አትዘንጉ። አሁን አንድ የ14 ቀን የጤና ቻሌንጅ እንጀምር። ዛሬ ሆዳችሁ ምን ያክል እንደተነፋ፣ የሆድ ድርቀትና ከምግብ በኋላ ያለው የድካም ስሜት ምን እንደሚመስል ከ0 እስከ 10 ባለው ደረጃ በማስታወሻ ጻፉ። ከነገ ጠዋት ጀምሮ ያንን በትክክለኛው መንገድ የተዘጋጀውን የተልባ ጀል በባዶ ሆድ መውሰድ ጀምሩ። ከ14 ቀን በኋላ ያለውን አስገራሚ የሆድ መረጋጋት፣ የስኳር መስተካከልና የጉልበት ለውጥ እናንተ በገዛ አይናችሁ ትመሰክራላችሁ። የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ከተመቻችሁና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልን።